በዛሬው ቪዲዮ ሳይንቲስቶችና የታሪክ ተመራማሪዎችን ለ800 ዓመታት ግራ ያጋባውን ከምድር በታች ወጥተው ሙሉ በሙሉ አረንጓዴ ቆዳ ያላቸው ከጥሬ ሶፎሌ ውጭ ሌላ ምግብ የማይመገቡና በሰው ቋንቋ የማይናገሩ ሁለት እንግዳ የሰው ልጅ ዘሮችን አስገራሚ ታሪክ የማስቃኛችሁ ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁ ቪዲዮ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። ታሪኩ የተከሰተው በ12ኛው ክፍለ ዘመን በእንግሊዝ ሱፎል ግዛት ውስጥ በሚገኝ ዋልፒት በተባለ አነስተኛ የገበሬዎች መንደር ውስጥ ሲሆን ዋልፒት የሚለውም ስም የወጣው ተክሎችን ለመያዝ ከመሬት በታች ከተቆፈሩ ጥልቅ ጉድጓዶች በመነሳት ነበር። በአንድ የአዝመራ ወቅት የመንደሩ ገበሬዎች ማሳቸው ላይ እየሰሩ እያለ ከነዚህ ጥልቅ ጉድጓዶች አጠገብ ሁለት ህፃናት አገኙ። ጠጋ ብለውም ልጆቹን ሲመለከቱ ግን ገበሬዎቹ ያዩትን ነገር ለማመን ከበዳቸው። ልጆቹ የሰው ልጅ ቅርጽ ቢኖራቸውም ቆዳቸው ግን ሙሉ በሙሉ አረንጓዴ ነበር። የለበሱትም ልብስ ማንም አይቶት የማያውቀውን እንግዳ ጨርቅ ሲሆን የሚናገሩትም የሰው ልጅ ሊረዳው በማይችለው ቋንቋ ነበር። ገበሬዎቹም ልጆቹን ይዘው ወደ መንደሩ ባለሀብት ሰር ሪቻርድ ወደ ተባለ ባለሀብት ቤት ወሰዷቸው። ልጆቹ በጣም ተርበው ስለነበር የሚበላ ነገር አቀረቡላቸው። ትኩስ ዳቦ፣ ስጋ፣ ወተትና አትክልት ቢቀርብላቸውም እያለቀሱና ራሳቸውን እየነቀነቁ ምግብ አንበላም አሉ። ለቀናትም ምንም ሳይበሉ በራብ ሊሞቱ ተቃረቡ። አንድ ቀን ግን ገበሬዎቹ አዲስ የተሰበረ ጥሬ ሶፎሊያ ይዘው ወደ ክፍሉ ገቡ። ልጆቹም ሶፎሊያውን ሲያዩ በደስታ መጮህ ጀመሩ። የሶፎሊያውን ማገዳ ተቀብለው በውስጡ ያለውን ፍሬ በጉጉት መብላት ጀመሩ። ለረጅም ጊዜም ከዚህ ጥሬ ሶፎሊያ ውጭ ሌላ ነገር አልበሉ። ከጥቂት ወራት በኋላ ግን ትንሹ ወንድ ልጅ በአየር ንብረት መቀየርና በህመም ምክንያት ህይወቱ አለፈ። ሴቷ ልጅ ግን በህይወት ቀጠለች። ቀስ እያለች የሰውን ምግብ መልመድ ስትጀምር አስደናቂ ነገር ሆነ። አረንጓዴው የቆዳ ቀለሟ ጠፍቶ ወደ ተፈጥሯዊ የሰው ልጅ ቆዳ ቀለም ተቀየረ። እንግሊዝኛ ቋንቋም ተማረች። ልጅቷ እንግሊዝኛ መናገር ከለመደች በኋላ በዘመኑ የነበሩ የታሪክ ጸሐፊዎች ስለ ማንነቷና ከየት እንደመጣች ጠየቋት። የሰጠችው መልስ ግን መላው እንግሊዝን ያስደነገጠ ነበር። ልጅቷም እንዲህ አለች፣ እኛ የመጣ ነው የቅዱስ ማርቲን ምድር ከሚባል ቦታ ነው። በእኛ ዓለም ውስጥ ፀሐይ በጭራሽ አትወጣም። ሁሌም እንዳመሻሽ ያለ ደብዛዛ አረንጓዴ ብርሃን ያለው ከሀገራችን ማዶ በጣም የሚያበራ ሌላ ብሩህ ሀገር በሩቅ ይታየናል። አንድ ቀን የአባታችንን ከብቶች በሜዳ ላይ እየጠበቅን እያለ ከዋሻ ውስጥ አንድ ትልቅ የደውል ድምፅ ሰማን። በድምፁም ተገርመን ዋሻ ውስጥ ገብተን ለረጅም ጊዜ በጨለማ ተጓዝን። በመጨረሻም ከዋሻው ስንወጣ በኃይለኛው የፀሐይ ብርሃን ተደናግጠን ለመመለስ ብንሞክርም ዋሻውን ማግኘት ግን አቃተን። ይህ ልጅቷ የሰጠችው ምስክርነት ታሪኩ ከትውልድ ወደ ትውልድ እንዲተላለፍና ትልቁ የታሪክ እንቆቅልሽ ሆኖ እንዲቀጥል አደረገው። ለመሆኑ ሳይንቲስቶችና የታሪክ ተመራማሪዎች ለዚህ ክስተት ምን መላምት ያስቀምጣሉ? አንደኛ፣ ሳይንቲስቶች ልጆቹ ክሎሪስ በሚባል ከባድ የአይረን እጥረት በሽታ ምክንያት ቆዳቸው አረንጓዴ ሊሆን ይችላል ይላሉ። ሁለተኛ፣ በ12ኛው ክፍለ ዘመን የፊሌሚሽ ስደተኞች በእንግሊዝ ንጉሥ ሲጨፈጨፉ ስለነበር ልጆቹ ወላጆቻቸው ሲገደሉባቸው ጫካ ውስጥ ተደብቀው ለረጅም ጊዜ በረሃብ ስለቆዩና የድሮ ቋንቋቸውን ስለሚናገሩ ገበሬዎቹ አልተረዷቸውም የሚል ነው። ሶስተኛውና አስደንጋጩ መላምት ልጆቹ በዋሻ ውስጥ ባለው የጊዜና የቦታ መሳሳት ዋርሞል ምክንያት በትይዩ ዓለም በኩል በስህተት ወደኛ ምድር የገቡ ፍጥረታት ናቸው ይላሉ። የዋልፒት የአረንጓዴ ልጆች ታሪክ ተራ ተረት ሳይሆን በዘመኑ በነበሩ ሁለት የታመኑ የታሪክ ጸሐፊዎች መዝገብ ላይ በግልጽ የሰፈረ እውነተኛ ታሪክ ነው። ልጅቷ በኋላ ላይ አገብታ አግሰን በሚል ስም በዛው በእንግሊዝ ውስጥ ለረጅም ጊዜ ኖራለች። ለመሆኑ የእናንተ ግምት ምንድን ነው? እነዚህ ልጆች በሽታ ቀለማቸው የተቀየረ ተራ ስደተኞች ናቸው ወይስ ከመሬት በታች ካለ ሌላ ሚስጥራዊ ዓለም የመጡ ፍጥረታት? ግምታችሁን ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላም።